ከሁለቴ ነጣፍሽኝ ይሄው እዚህ ጋር በእሺ እሱን አጥፊ ቀጥለሽ ደግሞ እቴነሽ ብሪቱ በይ 47ኛ እቴነሽ ብሪቱ እቴነሽ እንጀራ ብር አለባት የለም ለቅሶት እኮ ሰጥተኛለች ግን ያራስ ጥየቃ አለባት እሺ ምንድነው የሚሸተው ወይኔ ወጣቴ አንቺ ሴት አይደለሽም ብቻ ስቶብ ይበላሽ ማን ነው ገፋ አርጉት ማዘር እንዴት ዋሉ ማሬ የለችም ቆይ አለሽ ልጥራልሽ ለጭ ጓደኛሽ ጠራችሽ ነው ሳያጣ ሰው ልቤ እንዳጣ ሰው ግንባሳቤ አድርጎ ምን ሆነሽ መጣሽ ቀጠሯችን ከሳት አለብን እንዴ አቤል ቤት ድረስ መጥቶ እናፍቀኛለሽ ካላገናኘሽኝ ብለኝ ነው ይታል እኔ ማዘርን በወሬ ይዛቸዋለሁ እሺ እንዴት ልበልሽ ሰላም አጣፍልሽ ሰላም በምን ልበልሽ ሰላም ደህና ዋላችሁ ለእግዚአብሔር ሰላምታ ኩራታቸው ማርያስ አልማዝ ፈልጋት ሄዳ ነው በጣም ናፍቀሽኝ ነበር እኔም እውይ አንቺ ፈረስ ምንድነው አረ ምንም ሴት ልጅ ከመውለድ ማን ቢኮንስ አበሩ ዛሬ ደግሞ የእግዚአብሔርን ሰላምታ የለም አይ ዜድ አንቺ ምኑን አውቀሽ እቺ ልጅሽ ምን አደረገሽ ደግሞ ዜድ እንዴት ዋላችሁ ዴናችሁ የጋ ካላችሁ የድማንች ያቺት እኔ ነኝ ማስናቀች ድርብር ማጭበርበር ተከሰው በግ ይፈልጋሉ እንዴ እንዴ ማዘሯ ዝም ብለሽ ነው እንደምትይዩ መጥራት አለ ነው መጥራው ማንም እንደከ ማርዬ ወሰዷት እኮ አይዞሽ ጉደኛ ቤተሰብ ቤት ይፈርቻለሁ የሆነ ነገር እንዳትሆን እንከተለ የቻት ጨርሰናል አሁን መሄድ ይችላል እናቴ በቃ ህይወት እንዲህ ናት ብዙዎች ሊያጠፉን ይሞክራሉ ፈጣሪ ደግሞ ይጠብቀናል ተመስገን በቃ ወደ ቤታችን እንሂድ አንቺ ማርያ ጥቁሩ ጫማዬስ ያንተ ጫማ እየሱ የለም ስሜን አትጥራ ታዲያ ምን ያስጨውሻል ደነዝ እሺ አሰለፈ የደውልልሻለሁ አቤት ጮህትሽ እንደው ምን ይሻልሻል እንዴት አደራችሁ ተያት ማዘሯ በጥፊ ስላት ጮታ ይበርድላታል ጫሜን ትነካኛለህ ቢበላ ሰው የለም እሺ እናኔ መጣሽ እንዴ ቤተክርስቲያን ስም የመጣው ቻው በቃ ማዘሯ እናኔ ደህና ዋሉ ደህና ዋል አባቴ ደግሞ እንዳታመሽ ደህና ዋል ጌታዬ ደግሞ መሰብ ውስጥ አታማትም እንዳገበ ያልኩሽ ማንቺ ምን ሴጣን ተጠራብኛል ዞር ከእንጀራዬ ሂድ ማትረብ ምን ትጮይባታለሽ ነይ ወደኔ ነይ የኔ ውሻ ልጅ የነካችው ሁሉ ብሩክ ነው ትንሽ ወይ አታውቂያት የሚችል አቃጥሎ ልደፋይ ነው የእናቱ ለታዋን ሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ማዘሮ ደግሞ ምን ፈለግሽ እርጥብ አማርኛ የምን እርጥብ ነው ቤቴ ሙሉ ነው ያለውን አስተሽ እንዴ አማርኛ 50 ብር እኮ ነው እቺ ምን አባቷ ገንዘቡን ሸምጥጨና መጣመሰላት እንዴ ሴጣኔ እንዳታመጨ በሰላም ነው አለበት የማንነት ስስክ አንቺ ሳታይሩጭ አያት ያመሰግናለሁ እወድሻለሁ አንቺ ሰጠሻት አይደል እናኔ ታዲያ ትንሿ አምሯል ሊቀርባት አንቺ ነይ በዛ መብራቱ ሞልተሽ ትመጫለሽ ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ማማቲ የት ነሽ ሜክሲኮ ነይ ግቢ ሳብ የኔ ቆንጆ ፀሐይ ወደከመሽ አይደል አሎ የፈጠነው ወርደት አታ
አይዞሽ ተራጂ ተነሽ ሸዋሸዋ ናቸው ብዙ ከወሰዱብሽ የተወሰነ ብርና ስልኬንም ወስደውታል ሰው እንዴት ቀልድ አይመርልህ ተብሎ ይረገማል ስነ ስርዓት ይኖርሽ እኔ አልተረገምኩም ስላንቺ ማን አወራና ነው ወይስ ቀልድሽ እንደማያምር በሙሉ እየነገርሽኝ ነው ያንተ ተንኮል መስጠፋኝና ሴትዮ ገና ለገና ይሆናል ብለሽ ያልተጠራሽበት ነገር ላይ ዘዋት በይ አንተ ማርፈ የተቀመጥክበትን ድንጋይ አሙቅ አማን ቁራሊው አሮጌ ጫማ ያለው ቁራሊው አሮጌ ጫማ ያለው ቁራሊው ነው ይሄ ስንት ትገዛኛለህ? 200 ብር ያዋጣሻል? ያማን እንዴ ጫማ እኮ ውድ ነው የተገዛው እና ስንት ገዛሽ ፈልገሽ ነው? ይኸው እስቲ ከመረገጡ ዛት እኮ በጣም ተንሻፈረ። እሱማ ልክ ነህ። ይሄ ብቻ አይደለም ሲያስብም ሸፋፋ ነው። ግን ለኔ ብለህ ትንሽ ጨምርልኝ። በቃ ምን ትመስላለች? ደነዝ አንቺ ግን ያምሻላ ታዲያ ብር ስጠኝ ስልም ብያልከኝ አይደል? እኔን ከምትጠይቂ ለምን ገንዘብ በ20 ሚል ፕሮግራም ላይ ቤትሽ ቁጭ ብለሽ ገንዘብ እንዴት መስራት እንደምትችይ አትማሪ? ምንድነው? በዲጂታል መንገድ በ20ዎች ውስጥ ገንዘብ እንዴት መስራት እንደምትችይ የሚያስተምር የኦንላይን ኮርስ ነው። በዛ ላይ ኮርሱ ለ3 ቀን ብቻ ነው። የምርህን ነው እንደም? አዎ፣ በዛ ላይ ገንዘብ በ20 ለየት የሚያደርገው የትም ሳትሄጂ የትም ሳትወጪ ቤትሽ ውስጥ ቁጭ ብለሽ ኢንተርኔት ብቻ በመጠቀም መስራት የምትችይበት መሆኑን ነው። አመሰግናለሁ ወንድሜ። ምንም አይደል። ጸባይ ካለሽ ሌላ መረጃ የሚነገርሽ አሁን አሳልፊ። እኔ ቡና ማንኪያ ጥያላቅም ከመድፋቴ በፊት አጣርቼ ነው ብደፋው እና ማንኪያዎችን ማን ጨረሳቸው? ደርዘር ሙሉ ነበር። እኔ እንጃ። እኔ ምን አውቃለሁ? እኔ እንጃ ትላለች እንዴ? ከኔና ካንቺ ኩሽና ውስጥ የሚገባ ሰው አለ? አይ ማዘሯ አውጥ እያለሁ እኔ ነኝ በቃ ይቅርታ አልደግምም ብላ እንድታምንልሽ እየጠበቅሽ ነው። ማርያም እኮ ናት ልጅቷ። ማንም አንተ ላይ ነገር የለም። እሺ ሲያስጠላ አፍሽን አሹይ። ለመልስ ማማን ብሎሽ አንቺ እንዴ? እኔም ብቻ ነው እንዴ? እሱን አትናገሪው። እንደው ቮካል የምሰራበት ሰዓት ደርሷል። ሊድ አንቺ ላይ ደፊ ተያት። በቃ ማዘሯ እኔ ደፋዋለሁ። ቆይ ልትወጣ አይደል? ልብስ ይቆሽሻል። እኔ ደፋዋለሁ። እንዳይደፋብሽ። ቆይ እስቲ አያት አይደል? እኔ የምናገራት አንድ ውሸት የላትም። እንዴ ናት እሷ። ሃበል ሲለኝ ደግሞ ሁበል ሲለኝ አባቴ ነው ፊደል ያስተማረኝ። ሮሚዮ ኬቢ፣ እኔ እናንተ መለየት አለብን እንዴ? ለምን? በጣም እኮ ነው የምወድሽ። እባክህ ቀይረው ስምህን በሌላ ቤብ እዚህ ጋር እንዴ? ቆይ ስሚኝ እንዴ! የእውነትሽ ነው እንዴ? ገገኝ ቤቲ እረፍ ኬቢ። እንዳታደርገው ወንድሜ። ማርዬ በጣም ከፍቶኛል። ቤቲ ጥላኝ ሄደች። ቆይ ስማኝ፣ ገንዘብ በ20 የሚባለውን ለ3 ቀን ኦንላይን ኮርስ እንደተዘጋጀ አልሰማ? ምን? ዓላማው በ20ዎቹ እድሜ በዲጂታል መልኩ እንዴት ገንዘብ ይሰራል የሚለው ነው። የሚያስፈልግህ ኢንተርኔት ብቻ ነው። በቃ ተረጋግቻለሁ። እኔና ቀፊ ወንድሜ፣ ህይወት ላይ ተስፋ አይቆረጥም። አንደኛው በር ሲዘጋ አንደኛው በር ይከፈታል። እሺ አቃጣይ ወንድሜ፣ ደግሞ ሁሌም እኔ ካንተ ጋር ነኝ።